ልምዓት ዓለም ኮይንኩም ሊንዳ ሚድያ ቻነል ተከታተሉ ዘለኹም ፍትዋት ሕዋተይ ሰላም ለእናንተ ይሁን ያልኩ ይህ ሊንዳ ሚዲያ ሾው ነው። ሊንዳ ሚዲያ የተለያዩ ለኛ ለኤርትራውያን ኮሚኒቲ ይጠቅማሉ ተብሎ የሚዘጋጁ በትግርኛ እንዲሁም በአማርኛ ፕሮግራም የሚቀርብበት ነው። እኔ ያዘጋጀው ሊንዳ ሰሎሞን ነኝ። የዛሬ እንግዳችን እንግዲህ የተወደደ የሶሻል ሚዲያ ተጽዕኖ ፈጣሪ የሆነ እንዲሁም የወንጌል አማኞች የሚዲያ ባለሙያዎች ማህበር ፕሬዝዳንት ነው ዘሪሁን ግርማ። ካለን ቅርበት እንግዲህ ዘርሽ ልበደ ያ የዘርሽ ዌልካም በጣም ደስተኛ ነኝ የዛሬ እንግዲህ ስለሆንክ እኔም በጣም ቴንክ ዩ ሶ ማች በጣም ቴንክ ዩ አመሰግናለሁ። ዘርሽ እንግዲህ በኤርትራ ሚዲያ ምንበለው ከጀርባ ሆኖ በጣም ብዙ እየሰሩ ካሉ ወንድማችን ነው። እጅግ አድርጌ ነው ማመሰግንህ። ብዙ ልታይ ማትል ግን ከጀርባ ሆነ ብዙ ትውልድም ያፈራህ ያለህ እንደሆን እኔ ምስክር ነኝ። ደስ ይላል። እስኪ ዘርሽ ቀጥታ ወደ ጥያቄዎቻችን ከመግባታችን በፊት ዘርሽ እንዴት ወደ ሚዲያ መጣ? ቱ ቢ ኦነስት እኔ የሚዲያ ሰው ሆናለሁ ብዬ አስቤ አላውቅም። ምንም ጀስት እንደ ከዚህ በፊት ማለት ቦታ ለማውራት ሞክሬያለሁ። ሚዲያ ኦሬዲ እኛ ልክ እኔ ሶሻል ሚዲያ ላይ መጻፍ ነው የጀመርኩት ጽሁፎቼን ማለት ነውና ይመስለኛል 12 13 አመት በፊት ይመስለኛል። እና እኔ መጻፍ ጀመሬ ሶሻል ሚዲያ ትንሽ ያኔ ፌስቡክ ተጠቃሚም እንዳሁኑ አይደለም። እና ከዛ ያቺ መጻፍ ሲጀምር ምናምን አንድ ጓደኛዬ ክብራብ የሚባል ልጅ አለ ክርስቲያን ስለዚህ አብራችሁ ብትሰሩ ያንተ ጽሁፍ ጥሩ ነው ምናምን አለ። ከቢ ጓደኛዬ ነው እኔ ከዛ ጽሁፌ እዛ ላይ እየሄደ መጫን ጀመር እና በቃ ከዛም በኋላ እንደገና እኔና እሱ ማራናታ የሚባል መጽሔት ማዘጋጀ ነበር። እሱ ዋና አዘጋጅ ነው፣ እኔ ምክትል አዘጋጅ ነበርኩኝ። በጣም ይገርምሽ አንድም ቀን ሚዲያ ሰራለሁ ብዬ አስቤ አላውቅም። እጽፋለሁ ሰው ኢንስፓየር ይሆናል በጽሁፎቼ ሰው ይጠቀማል እንደሚጠቀም ይነግረኛል ምናምንና ከዛ እነዛ ነገሮች አደጉና ያው አሁን ላለሁበት መጣሁ ማለት ነው። በጣም ደስ ይላል። ስለዚህ እግዚአብሔር እኔ ነው ወደዚህ ለማምጣት ኬቪን ተጠቅሞበታል። ደስ ይላል። እንግዲህ በዚህ አጋጣሚ ኬቪን ያያዋል ብዬ አስባለሁ። በጣም ደስ ይላል። ዘርሽ እስኪ ይሄን ያክል ስላንተ ካወራን እንዴት ወደ ሚዲያ እንደመጣ ካወራን ስለ ማህበሩ ትንሽ ብናወራ ደስ ይለኛል። ሜቢ ተመልካቾቻችን ማያውቁት ሊኖሩ ይችላሉ። እኔ እንኳን አባል ነኝ። እስኪ ይሄ ማህበር ምን የሰራ ነው ከፕሬዝዳንቱ አፍ እንስማ። እንግዲህ ማህበራችን ከተቋቋመ አይ ቲንክ 2 አመት ከ2 ወር ይመስለኛል። አሁን ግንቦት ነው 2 አመት ከ4 ወር አካባቢ ሊሆን ነው። እንግዲህ ምንድነው ማህበራችን ዋና ስትራቴጂ አድርጎ ስነነሳ የጀመርንበት መንገድ እንዴት ነው? ባለሙያዎችን ሜምበር የማድረግ ስትራቴጂ ነው ያዝነው። እኛ የሚዲያ ተቋማትን አንሰራም፣ ተቋማትን አልያዝንም። ፕሮፌሽናልስ በየትኛው ሚዲያ ውስጥ ይስሩ ማህበራትን የመያዝ እቅድ ነው። ሰው ባለሙያዎችን ይዞ የመስራት እቅድ ነው ያለንና በእኛ እንግዲህ ባለን አሁን ማህበሩ ባለበት እንትን ወደ 180 ሜምበር አለው። ሜምበር ስልሽ እንዴት አይነት ነው? ከዚህ በፊት የክርስቲያን ጋዜጠኞች ማህበር የሚባል ነበር። እነሱ እንዴት ነበር የሚሰሩት? ሴኩላር ሚዲያ ላይ ሆነው ግን ክርስቲያኖች ናቸው። ኢቢኤስ ፋና ምናምን አብረው ይጸልያሉ። እነሱ እኛን ጆይን አደረጉ። እኛ ጋር ያሉት አብዛኞቹ ባለሙያዎች አሁን እኛ ጋር ነው ያሉት እና በዛ ተብሎ ኦሬዲ ከጀመረ 2 አመት ከሩብ ከ4 ወር ግን አብዛኛ ነገራችን ያሳለፍነው ስልጠና ላይ ነው። ስልጠና ስንጀምር ያንተነሳነበት አላማ ኦሬዲ ቦርዱ ተሰብስቦ ወንድማችን መሳይ እቅድ እንዲያቀርብ ዳይሬክተራችን ስለሆነ በተናገርነው መሰረት ሲቀርብ እቅዱ ብዙ ሚዲያ ባለሙያዎችን ማብቃት የሚል ስትራቴጂ ዘን የተነሳ አሁን አንድ ሰው ኤክስፔክት የሚያደርግብሽ ነገር አለ። አንደኛ ምንድነው ኤክስፔክት የሚደረገው? ሚዲያው ላይ ቡም ብሎ የሆነ ነገር አድርገሽ በቃ አንዴ ትርምስ መፍጠር። እኛ ቢውል ያደረግን የነበረው ተቋም ነው ብለን ስላመንን ቀጥታ ማሰልጠን ነው። እንግዲህ ባለሰሳት ወደ 14 ጊዜ ለባለሙያዎች ስልጠና አዘጋጅተናል። ያ ማለት ባለሙያዎችን የማብቃት ስትራቴጂ ነው። ምክንያቱም ፕሮፌሽናልስ አይደለንም አብዛኞቹ እኔን ጨምሮ
ወደ ሚዲያ ስንገባ ሁላችንም የተማርን አይደለም። የሚዲያ ህግ አናውቅም፣ ፖሊሲ አናውቅም፣ መጽሐፍ ቅዱሳዊ ፕሪንሲፕሎችን አናውቅም። ፍላጎቱ ስላለን እድሉና ፍላጎት ስላለን ዝም ብለን የገባ ነው። በዛ ደግሞ እግዚአብሔር ምን አደረገን? ዝም ብሎ እድል ሰጠን፣ ስም ሰጠን፣ በር ሰጠን እና እነዚህ ነገሮች ተደራርበው እንትን አለ እና እነዚህ ልጆች ወጣት ልጆች ወደ ሚዲያ እየመጡ ነው። አቅም ያላቸው ልጆች ወደ ሚዲያ እየመጡ ነው። ፌመሶች አሉ እኛ መሀል እና ከነሱ በላይ በጣም የሚጠቀሙት የማምነው ወጣቶች አሉ ማደግ የሚፈልጉ ገና ጅማሬ ላይ አሉ። ምን ማለት ነው? የሚቀጥሉ ዘመናትን ሚዲያ የሚይዙ ማለት ነው። ጅማሬ ማለት አንዳንድ ጊዜ ታናሽ ነሽ ማለት ትንሽ ነሽ ማለት አይደለም። ሲዝን የምትጠብቂ ነሽ ማለት ነው። ስለዚህ እኔ ማምነው ምንድነው ስልጠና ላይ በደንብ ሰርተናል። ከመጠን በላይ ከሚገባ በላይ ስልጠና ላይ ሰርተናል። ገንዘብ ከሚዲያዎች አልሰበሰብንም። ከማንም ሚዲያ አባል አድርገን እንደገና ነው ሰሞኑ እንደ አዲስ እየሰራን ያለነው ሚዲያ መመዝገብ፣ ሌላም ተያያዥ አጀንዳዎች ስላሉ ሚዲያዎችን መዝግበን ከዛ ወራዊ አባል ገንዘብ 200 ብር ትንንሽ ብር ለመሰብሰብ ያቀርነው ገና አሁን ነው። ስልጠናዎችን ከተቋማት ጋር በመነጋገር ምናምን ነው እየሰራን ያለነው። ሁለተኛ ከትልልቅ ተቋማት ጋር ኤምኦዩ የተፈራረመ ነው። ኤምኦዩ መፈራረም ጥቅሙ ምን መሰለሽ? እነዛ ተቋማት ባሉበት ቦታ ሁሉ ላይ ለምሳሌ ሊንዳ አንድ ሀገር ብትሄጂ አንድ ከተማ ሄደሽ መስራት ብትፈልጊ ልክ እዛ ሄደሽ ለመስራት ትፈልጊ እኛ ከከተማው ካሉ ጋር ኤምኦዩ ካለ እኛ ደብዳቤ ስንጽፍ ኦልሬዲ በቀላሉ ትሰሪያለሽ ማለት ነው። አሁን ምንድነው ሁሉም ሰው በግሉ ስለሚሰራ ተቋማዊ ካልቸር ገና ነው። ሚዲያ ማህበሩን እኛ ስንረከብ መመሪያ የለንም፣ ፖሊሲ የለንም፣ ምንም የለንም። ማለት ፍላጎት ብቻ ነው የነበረን እና ሁሉም ደግሞ በግል ፌመስ ሲሆን ማህበር ላይ ብዙ እንትን ላይ ይችላል፣ ፍላጎቱን ላይ ያሳይ ይችላል። ግን ማህበር ጥቅሙ ከፍተኛ ነው። ሀገራዊ ኢንፍሉዌንስ ይኖረዋል፣ ተቋማዊ ኢንፍሉዌንስ ይኖረዋል። ምክንያቱም ግለሰቡ ሁሉ ጊዜ ግለሰብ ነው። ለብቻ አንድ ሰው ሲሆን ያቀሙ የብቻውን ያህል ነው እና ከዚህ አንጻር ስትራቴጂዎች በዚህ እየሰራን ያለ ነው። ምናልባት መስራት የሚገባህን ያህል ሰርታችኋል ወይ ካልሽኝ በእኔ እይታ ነው። ከውጭ አስተያየት በሚሰጡ ሰዎች እይታ ብዙም ማልቀበለው ነገር ስላለኝ ነው። ምክንያቱም እኛ መመሪያ ደንብ እንሰራለን ብለን ካልነው አንፃር ጥሩ መተናል፣ ግን የሚጎለን ነገር እንዳለ አስባለሁ። ስለዚህ ማህበራችን በዚህ መልክ ነው። ከዛ አሁን ትልልቅ ፕሮጀክቶች ይኖሩናል። እሱን እግዚአብሔር ሲፈቅድ በቅርብ የምናየው ይሆናል። በጣም ደስ ይላል። አስፍተን የገለጥክልን እንደ እዚህ ግን ማለፍ ማልፈልገው ነገር ምንድነው እንደ አንድ አባል እዛ ማህበር አባል እንደሆነ ብዙ የተሰራ እንደሆነ ብዙ የተማርን እንደሆነ ወደፊት እንድንወጣ ከኋላ ሆናችሁ የገፋችሁን ያላችሁ ወንድሞች አባቶች ስላላችሁ በጣም እጅግ አድርጌ ነው ማመሰግናችሁ በስሜና በስም ተመልካቾችም። ይሄ ፕሮግራም ዛሬ እንደዚህ ቆሞ ተመልካቾች ፊት እንድደርስ ከዛ ባገኘሁት ዕውቀት ከዛ በቂ እንዳልሆንኩ ነበር ከዚህ በፊት የሚሰማኝና መጀመር እንደሚችል ምንድነው ህጉ የሚለው ምን መሳሳት ብዙ ነገር ተምሬያለሁና ይሄ ማህበር ካፈራቸው አንዱ ሊንዳ ሚዲያ ነው። እጅግ አድርጌ አመሰግናችኋለሁ ለሁሉም እንደ ፕሬዚዳንት እዚህ ስላለ በአንተ ፊት ይሄ ማለት ስላለብኝ ነው ዘርሼ እንግዲህ ዛሬ ከካሜራ በፊት ምን እንዳወራ ነው ዛሬ የምናወራው ነገር ስለ ኤርትራን ኮሚኒቲ ወይ ደግሞ የኤርትራ ህብረተሰብ ነው። ትንሽ ጠለቅ ብለን በሚዲያ ዙሪያ የምንወያየው ብዙ ጥናት እንደምታረግ ሁሉ ሰው ያውቀዋል በሚዲያ ዙሪያ። በቅርቡም ስለ የኢትዮጵያ ሚዲያ ከተሳሳትኩኝ ታርመኛለህ ስለ የኢትዮጵያ ሚዲያ ታሪክ መጽሐፍ ያስመረቅ ነው እየጻፍኩ ነው። እንግዲህ አሁን ጌታ ይረዳናል፣ በቅርቡ ይወጣል ብዬ እጠብቃለሁ። በጣም ደስ ይላል እና ዛሬ ደግሞ ስለ ኤርትራ እናወራለን። እንግዲህ ሁሉ ሰው እንደሚያውቀው የኤርትራ አማኞች በዓለም ዙሪያ ተበትነው እንደሚገኙ ይታወቃል። ይሄ ሁሉ ሰው የሚያውቀው ነው። አንዱ እኔ እዚህ ነኝና ሚዲያ በመጠቀም ይሄ ህብረተሰብ እንዴት ማስተባበር እንችላለን፣ እንዴት መሰብሰብ እንችላለን፣ እንዴት መንፈሳዊ ማንነታቸውን እንዲጠነክሩ ወይ እዛ ላይ እንዲጠኑ ማድረግ እንችላለን ትላለህ? እስኪ ዋው ቴንክ ዩ ዌልካም። እንግዲህ ምንድነው እኛ ክርስቲያኖች ነን። እኛ የወንጌል አማኝ ነን ስንል ኤርትራ ያለው የወንጌል አማኝ ማይ ፋሚሊ ያልኩሽ ነው፣ እኔ ቤተሰብ ነው ያልኩሽ። ስለዚህ ስለ ኤርትራ የወንጌል አማኞች ወይም የአማኞች በዓለም ላይ ተበታትነው ይገኛሉ። ልክ ኢትዮጵያን በተለያየ ሀገር ላይ እንዳሉት ሁሉ ኤርትራውያንም አሉ። ስለዚህ ብዙ
ስራ መስራት እንደሚቻል አስባለሁ። ከምን አንፃር ካልሽኝ እንግዲህ ሚዲያ ፓወር ነው። አሁን ምንድነው መሰለሽ አንዳንድ ሀገራት ብቻ ነው ሚዲያን የቀደሙት። ለምሳሌ ጠቅላይ ሚኒስትራችንን ባነሳ ሜቢ ሚዲያን አስመልክቶ የነበረው ማይንድ ሴታፕ ይገርመኛል። ከምን አንፃር ካልሽኝ አሁን ናሽናል አይዲ ነው ዲጂታላይዝ ከማድረግ አንፃር ቴክኖሎጂን ከመጠቀም አንፃር ምክንያቱም አንድ ሀገር ወይም አንድ ማህበረሰብ ሚዲያን መጠቀም አለበት። የወንጌል አማኝ ደግሞ ለብዙ ዓላማ ወንጌል ሚዲያን መጠቀም አለበት። ስለዚህ የኤርትራ ህዝብ የኛ ህዝብ ነው። ስለዚህ በያለበት ስፍራ ወንጌልን መስማት እንዲችል የክርስቶስ ኢየሱስ የማጽናናቱን ተስፋ እንዲሰማ ሚዲያዎች በኤርትራ አማኞች መደራጀት አለባቸው ብዬ አምናለሁ። እዚህ ኢትዮጵያ ውስጥ በጣም ብዙ እንዳሉ አስባለሁ። ከኢትዮጵያ ውጪ አሜሪካን ሀገር የተለያየ ሀገር ላይ እንዳሉ አስባለሁ። ብዙ ምንድነው ህዝቡ ለሚዲያ የሚያነቃው ሚዲያው ላይ ያለው ማህበረሰብ። ስለዚህ ሚዲያ ላይ ያሉት ማህበረሰቦች ለዛ ማህበረሰብ ለኤርትራ ህዝብ የሚያስፈልገውን ስፔሻሊ ከወንጌል አንፃር የሚያስፈልገውን ፐርፐዝ ሚዲያው ላይ ያሉ ሰዎች ስትራቴጂካሊ መንደፍ አለባቸው ብዬ አምናለሁ። ሶ ከዚህ ነገር አንፃር ሚዲያውን በመጠቀም ያንስ በወንጌል መድረስ ሚዲያውን በመጠቀም ክርስቲያኖች መያዝ ሚዲያውን በመጠቀም ቤተክርስቲያንን በዛ ስፔሻሊ ትግርኛ ቋንቋ በዛ ቋንቋ የሚናገሩ ሚዲያዎችን ማብዛት ወንጌል ተኮር ምክንያቱም በብዙ ስደት ላይ ያለ ሰው አለ መጽናናት ያለበት ሰው አለ ወንጌል መስማት እዚህ ጋር አንድ ታሪክ ላንሳልሽ መጽሐፌን ስሰራ የህያው ተስፋ የሚባል ሬዲዮ ታሪክ ሰዎችን እየጠየቁኝ ነበርና በጣም የሚገርምሽ በጣም ብዙ ወታደሮች ይዳኑት በዛ ሚዲያ ነው እዚህ ደርሳል እንደ ማቲው ቦታ ያ ነገር ይደርስ ነበር እና ሚዲያዎች ከዛ በኋላ ወደ ልክ እንትን ብሎ ወደ ሀገሪቱ ሲመለሱ በጣም አብዛኞቹ ጌታን ተቀበለዋል ለምሳሌ ሚዲያው ኢንፍሉዌንስ አርጓቸው በስደት ላለ ህዝብ በብዙ መጽናናት የሚያስፈልገው ህዝብን ወንጌል ማድረስ ይኖርብናል ወንጌል ለማድረስ ደግሞ በኤርትራ ያሉ ወይም በኤርትራ ሚዲያ ላይ የሚሰሩ ሰዎች አንደኛ ከወንጌል የሚበልጥ ምንም አጀንዳ የለም ሁለተኛ ከህብረት የሚበልጥ ትልቅ ነገር የለም ምክንያቱም ይሄንን ማህበረሰብ በወንጌል ለመድረስ በጣም መያያዝ ይፈልጋል በጣም አብሮ መስራት ይፈልጋል መገናኘት ይፈልጋልና ከዚህ አንፃር ይሄንን ነገር እንዲሰሩ ማድረግ ይቻላል ብዬ አምናለሁ ቴንክ ዩ በጣም አጠር ያለ ግን ደግሞ ፓወርፉል የሆነ መልስ ነው የሰጠኝ እስኪ ወደሚቀጥል ጥያቄ ልሄድና በትውልድ መካከል ያለው ልዩነት አለ ወይ ደግሞ ይሄ ጀነሬሽን ጋፕ ምንለው እሱ እንዴት ሚዲያ ተጠቅመን መሙላት እንችላለን ወይ ደግሞ እንበልና በውጭ ሀገር የሚወለዱ ልጆች አሉና የተለያየ የኤርትራም እንበለው የትግራይም እንበለው ትግርኛ ተናጋሪ የሆኑ ወጣቶች የኤርትራ ትውልድ ይሄ ወንጌል በሚስብ መንገዱ እንዴት ማድረስ እንችላለን ለነዚህ ውጪ የተወለዱ ወይ ደግሞ ይሄ ጀነሬሽን ጋፕ እንዴት መሙላት እንችላለን ትላለ ዋው ቴንክ ዩ ዌልካም ባይዘው እንደዚህ ኢንተርቪው እንዳደረግ እድል ነው የሰጠሽኝ ምክንያቱም ይሄ በጣም ትልቅ ቶፒክ ነው ሀገራዊ ቶፒክ ነው ጀነሬሽን ቶፒክ ነው ስለዚህ የመጀመሪያ እንግዲህ በኤርትራ ሚዲያ ላይ የሚሰሩ ወጣቶች ሊሆኑ ይችላሉ ሰዎች የመጀመሪያ ደረጃ ወጣቶቹን አድሬስ የሚያደርጉበት የሚዲያ ፕላትፎርም ክሬት ቢያደርጉ አድቫይስ አደርጋለሁ ጀነሬሽን ጋፕ ሁሉ ጊዜ ምን አይነት ችግር አለ መሰለሽ የሐሳብ ርቀት ማለት ነው ጀነሬሽን ጋፕ የሐሳብ ሰው ደግሞ በሐሳብ ሲራራቅ ሊግባባ ይችላል በእድሜ ብቻም ሳይሆንም አንድ ላይ ኖርም ሰው በሐሳብ ከተጋጨ ሊግባባ ይችላል የሐሳብ ዲፈረንስ ካለ ስለዚህ የመጀመሪያ ደረጃ በትውልድ መካከል ያለው ልዩነት ወይም ጀነሬሽን ጋፕ ለማጥበብ ለነዛ ለትልልቆቹ ለነሱ በሚመጥን መልክ ማድረስ አሁን አንድ ጊዜ ትልልቅ ሰዎች አሉ ሀገራችን ላይ በቤተክርስቲያን ብዙ አመት ያገለገሉና ከነሱ ጋር ራሱ በየነሱን ቋንቋ ነው ሰምተሽ በእነሱ ነው የምታወሩ ያንግ ጀነሬሽን ደግሞ አለ ያንግ ጀነሬሽን ማይንዱ ሌላ ነው አካሄዱ ሌላ ነው ቋንቋው ራሱ ሌላ ነው ምናምንና ከዚህ ነገር አንፃር በተለያየ ስፍራ ያለው ትግርኛ ቋንቋ ነው የሚሰሙ በኤርትራም በትግራይም ተወላጅ በየትኛውም ስፍራ ያሉ በስደት ያሉ የኤርትራ ወጣት ልጆችን ለማድረስ የሚያስችል ፕላትፎርም ክሬት ማድረግ ያስፈልጋል ብዬ አምናለሁ
ለምሳሌ አሁን አንቺ ሚዲያ አለሽ ለወጣቶች የሚመች ሚዲያ ክሬት ማድረግ ትችላለሽ በትግርኛ ቋንቋ በኤርትራ በሚሰሙት ቋንቋ ከዛስ እነዛ ማህበረሰቦች ምንድነው አድሬስ ማድረግ ትችላለሽ ገባሽ ትውልዱን አድሬስ ማድረግ ትችላለሽ ወንጌል ገደብ የለውም ስለዚህ በዚህ አቅጣጫ ላይ በሚገባ የትውልድን ጋፕ ለመፍጠር የትውልድ ጋፕ አሁን ለምሳሌ በቀደሙ አባቶቻችን መሃልና በአዲስ ትውልድ መካከል የሐሳብ ርቀት ብቻም ሳይሆን በወጣቱ ትውልድ ያለው አባቶቹ ትከሻ ላይ ስለሆነ አባቶቹ ያላዩትን ነገር የማየት አቅም አለው አባቶቹ የተዋጉት ነገር ልጆቹን አይዋጋቸውም አባቶቹ የታገላቸውን ነገር አይታገላቸውም ከሞላ ጎደል ስለዚህ ልጆቹ ማይንዳቸው ሌላ ነገር የማሰብ እድል አለው ማለት ነው አባቶች ደግሞ በተለያየ ስትረስ ውስጥ ስለሚያልፉ የራሳቸው ማይንድ አላቸው አንዳንድ ጊዜ መከራ አይቶ የሚያድግ ልጅና ለምሳሌ አንዱ ምን አለ አባትየው ደሃ ነው አባቴ ደሃ ነው ግን አባቱ ደሃ ነበር የሱ አባት እሱ ግን ሲመጣ ሰርቶ ምን ሆነ ሀብታም ሆነ ማለት ነው ከዛ ልጅ ወለደ ልጅ ሲወልድ ስለ አባቱ መንገር ነበርበት ምክንያቱም የመጣበትን ድህነት ይሄኛው ልጅ ያውቃል አይ ነው ድህነትን ልጆች መውረስ የለባቸው ግን ቤተሰቦቻቸው የመጡበትን ነገር አንደርስታንድ ማድረግ አለባቸው የከፈሉትን ዋጋ አንደርስታንድ ማድረግ አለባቸው ስለዚህ ይሄ ሚዲያ ማለት እኔ አራተኛ መንግስት ነው አይደል የሚባለው አራተኛ መንግስት ምን ማለት ነው ሚዲያ ማለት አሁን ይሄ ሚዲያ የት እንደሚደርስ ዊዶ አረብ ሀገር ይሰማ የሆነ ሀገር ይሰማ ኤርትራ ውስጥ ይሰማ ማንን ይለውጥ ዊዶ ነው አይሽ ለዚህ ነው ሚዲያ ማለት ፓወር ነው ምን ማለት ነው ሚዲያውን የያዙ ልጆች እኔ አድቫይስ አደርጋለሁ በኤርትራ ቋንቋ በኤርትራ በትግርኛ ተናጋሪዎች መካከል ለኤርትራ ህዝብ ለትግራይ ህዝብ መድረስ የሚችል የሚዲያ ፕላትፎርም መፍጠር የሚችሉ ልጆችን ማምጣት አለብን እንዲመጡ ኢንካሬጅ አደርጋለሁ ስፔሻሊ ከወንጌል ዓላማ አንፃር ከቤተ ክርስቲያን ከክርስትና አንፃር በዚህ እንዲመጡ ማድረግ ይችላል ስለዚህ ተሰበስበው በትውልዶች መካከል ያለውን ጄነሬሽን ጋፕ ምን ሞላው አንደኛ ትውልዱን የሚመጥን ስትራክቸር ትውልዱን የሚመጥን የሚዲያ ፕላትፎርም መፍጠር ስንችል ስለዚህ ትውልዱ ካመለጠን በኋላ ልክ አንድ ትውልድ ሲያመልጥሽ ዘመኑ ላይ ያለው አየሩ ላይ ያለው ሐሳብ ነው የሚይዘው ስለዚህ ከዚህ ነገር አንፃር በዚህ አቅጣጫ ላይ ብዙ ስራ መስራት ይቻላል ብያምናለሁ እስኪ እንደው እዚህ ጋር ይሄኛው ጥያቄ ሳንወጣ በስራ ዙሪያ ብዙ ነገር ትመለከታለህ ብዬ አስባለሁ በትግርኛ ተናጋሪ ቋንቋ ሚዲያ ተሰርቶበታል ብለህ ታስባለህ ወይስ አልተሰራበትም to be honest እኔ አሁን አላውቅም እኔ አሁን ባስብም ራሱ ትግርኛ እኛ እንደውም አንቺ ከዚህ ፍሳወራሽ በኦሮምኛ በትግርኛ በተለያየ ቋንቋ ስራዎች እንዲሰሩ በማህበራችን አስባለሁ ያልኩሽ ነበር አሁን በቅርብ ወንድማችን ገሜ ስቱዲዮ ከፍቶ በኦሮምኛ ነው የሚሰራው ልጅ ሄጂ ስቱዲዮን አይቻለሁ እናንተም ማለት ይቻላል ምን ማለት ነው አልተሰራም ለምንድን ነው ያልተሰራው ሲባል መሰለሽ ብዙ አይነት ባክግራውንድ ምናነሳቸው ብዙ የተለያየ ነገሮች ቢኖሩም ግን ብዙ በእንደዚህ ቋንቋ ላይ ያሉ የሚዲያ አባላት ነቅቷል ብያለስ አሁን እነሱን የማንቃት የኢንተርቪው አንደኛ ዓላማ በየማምነው የወንጌል አማኝ ወጣት የሚዲያ ባለሙያዎችን ማነሳሳት ነው ታርጌታችን ጎስፕል ነው አድራሻችን ትውልድ ነው ስለዚህ ያንን አድሬስ ምናደርግበትን ነገር ለማድረግ የሚያስችል ወጣቶች ለወንጌል ዓላማ እንዲነሱ ወጣቶች ለእግዚአብሔር መንግስት ስራ እንዲነሱ ወጣቶች ለፍቅርና ለዩኒቲ እንዲነሱ ወጣት ትግርኛና ያው አንድ ቋንቋ ነው ትግርኛ ነው ስለዚህ በዛ ቋንቋ የሚናገሩ ወጣቶች ያስፈልጉናል ስለዚህ አላቅም እኔ ቢሆንስ አንቺን አየው ከዛ ዛም ስቱዲዮ ስመጣ የተወሰኑ ሰዎችን አየው እንጂ አላየው ስለዚህ ብዙ ይቀረናል ያው እኔ እድሉ ላንተ ልስጥህ ብዬ ነው እንጂ በዙሪያም እንደማየው ብዙ ፍላጎት ያለው ሰው አለ ግን ይሄ ምን ልበለው አላቅም ሜቢ ኮንፊደንሱ ማጣት መንገዱ የሚያሳየው ሰው መጥረት ስላለ ይመስለኛል ብዙም ይሄ እንዴት ላስረዳህ እንደ ህብረተሰብም ደፍረህ ወደ ሰው ስታይ እንኳን ጥሩ አመለካከት የሌለው እነዛ ስለሆነ ብዙ የሆነ ሰብሮ ለመምጣት ብዙ እንትን ያስፈልገዋል ስለዚህ ብዙ መሰራት አለበት ብዙ አልተሰራም እንደው ካፍህ ልስማ ብዬ ነው ወደ ዲጂታል ሚሽን ወይ ደግሞ በአማርኛ ያላቀው ሜቢ አንተ ታግዘኛለህ በዚህ ዘመን ዲጂታል ሚሽን ምን ማለት ነው በተለይ ደግሞ በምስራቅ አፍሪካ ካሉ ክርስቲያኖች
የሚሰጠው ትርጉም ምንድነው? እሺ ምንድነው ሚዲያ ለወንጌል ስርጭት ዓላማ ወይም ደግሞ በዲጂታል የሆነ ሚሽነሪያል ሚኒስትሪ መፍጠር የወንጌል ተልእኮ ሚሽነሪያል ሚኒስትሪ ማለት ነው። እንግዲህ እንደ ኢትዮጵያ ቤተክርስቲያን በዓለም ላይ ኢትዮጵያ ውስጥ 80 ምናምን ቋንቋ አለ። በዓለም ላይ ከ2600 በላይ ቋንቋ አለ ይባላል። in the world ሁሉም ሰው ወንጌል የመስማት መብት አለው። ምስራቅ አፍሪካ ላይ ስትመጪ ባለፉት ዘመናት ሶማሌ ላይ ደፍረን ቤተክርስቲያናትን አልተከለም። አረብኛ እስልምና እዛ ማለት ብዙ ሰዎችን አድሬስ አላደረግንም። አየሽ የሚስዮናውያን አገልግሎት በእንትን ላይ ከመምጣት አንፃር ብዙ ትውልድን አድሬስ ከማድረግ አንፃር ብዙ አልሰራንም። ኬንያ ቀኝ ጊዜ ስለኖሮች እነ ታንዛኒያ ምናምን አትሊስት ትንሽ ወንጌል ተኮር ናቸው። በዚህ በኩል ግን ያለው ምስራቁ በእኛ በኩል ያለው ምስራቁ እንደ ጅቡቲ ሶማሊያ ያሉት ግን በጣም ብዙ ስራ ይጠበቅብናል። ለምን ሲባል በእነሱ ቋንቋ ወንጌል የሚሰብክ የሚዲያ ሚስዮናዊ ሚኒስትሪ ያስፈልጋል። እንደዚህ በዚህ በኩል ስንመጣ ደግሞ ለምሳሌ አሁን ስለ ኤርትራ እናንሳ። እሺ ምን ያህል ክርስቲያን አለ? ምን ያህል ሰው ወንጌል ሰምቷል? ምን ያህልስ? ምክንያቱም አንድ ጊዜ ዶክተር ማህሪ ታደሰ ምን አለኝ ስናወራ ነውና ምን አለኝ አረሳው። እያንዳንዱ ጻድቅ የኃጢአተኝነት ታሪክ አለው። እያንዳንዱ ኃጢአተኛ ደግሞ የጻድቅ የመሆን ተስፋ አለው። አይሽ አሁን እያንዳንዱ ሰው ወንጌል የመስማት መብት አለው። አይሽ አሁን ለዚህ ነው እኛ እንደ ቤተክርስቲያን እንደ ሚዲያም እንደሚሲሆንም አረብኛ ቋንቋ ሲዋልኛ ቋንቋ በዛች የምስራች ድምጽ ሬዲዮ ብስራት ወንጌል ኢትዮጵያ ውስጥ ሲመጣ ሲሰራ ወደ 1956 ሲጀመር የነበረው ቋንቋ በጣም የሚገርምሽ ፍሬንች ነበረው፣ ኦሮምኛ ነበረው፣ ትግርኛ ነበረው፣ ከዛ በተጨማሪ ስዋልኛ ነበረው፣ አረብኛ ነበረው፣ እንግሊዝኛ ነበረው። ስድስት ቋንቋ ነበረው። አሁን ምን ማለት ነው? ወንጌልን ለማድረስ እግዚአብሔር ሚዲያን በእጅሽ ከሰጠሽ በምንም አይነት ቋንቋ ሰብከሽ ትውልድን ማዳን አለብሽ። ስለዚህ ምስራቅ አፍሪካ ስንል አሁን ቅድም እንዳነሳነው ኤርትራንም ይጨምራል፣ ትግርኛ ተናጋሪውን አካል ይጨምራል፣ አረብኛ የሚያወሩትን ይጨምራል። ወንጌልን ለማድረስ ስራው ገና ነው። ሚዲያ ላይ የሚሰሩ ወጣቶች በማንኛውም ቋንቋ ይስበኩ፣ የሚሰብኩት ወንጌል እስከሆነ ድረስ ሚዲያን ለወንጌል ዓላማ ለሚሽነሪ አገልግሎት መጠቀም አለባቸው። እኔ ወጣቶችን አድቫይስ አድርጋለሁ። እግዚአብሔር አምላክ ባጭር ብዙ ምንሰራበትን እድል ሰጠን። ምን ማለት ነው? ሚዲያ ማለት በአንድ ቦታ ሆኖ ብዙ መገኘት አቅም ማለት ነው። ስለዚህ እኔና አንቺ እዚህ የምናወራው የሆነ ሀገር ያለን ሰው ካጽናና የሆነ ሀገር ያለን ሰውየውን ወደ ክርስቶስ የማቅረብ አቅም ካለው በተለያየ ቋንቋ በተለያየ ነገር ለምሳሌ አሁን እኛ ሀገር 35 ሚሊዮን ምናምን ይባላል። ምን ማለት መሰለሽ? ህዝቡ 130 ሚሊዮን ነው እያልሽኝ 95 ሚሊዮኑ ገና ወንጌል መስማት አለበት ያለሽ። ስለዚህ ያንን ለማድረስ ክፍለ ሀገር ውስጥ ሆነው የሆነ ሲዳማ ክልል ሆነው ከሲዳምኛ ውጪ ማያውቁ ሰዎችን በምንድን ነው የምታደርሻቸው? በዛው ቋንቋ ነው። ሚዲያ ፓወርፉል ነው። ስለዚህ ለሚስዮን አገልግሎት ለወንጌል ዓላማ መስራት ይኖርብናል። ምናልባት እንግዲህ እግዚአብሔር ቢረዳና ልክ አሁን እንደ ብስራት ወንጌል ያለ ትልቅ ጣቢያዎች ቢኖሩ ከአንድ ቦታ ለብዙ ቋንቋዎች ስርጭት ይደረጋል። ከአንድ ቦታ ምክንያቱም ወንጌል በሚዲያ በጣም የመድረስ አቅም ስላለው ስለዚህ ለሚሽነሪ አገልግሎት ሚዲያ በጣም ኢምፖርታንት ነው፣ እጅግ በጣም አስፈላጊ ነው። ለዚያውም አጭሩ መንገድ ነው። እኔ የምረዳው መጽሐፍ ቅዱስ ማርቆስ 16 ላይ 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አይደለም የሚለው? ወደ ዓለም ሁሉ ሂዱ ማለት አንደኛው ሚሽነሪያል ሚኒስትሪ ነው። ሚሽነሪያል ሚኒስትሪ ለምሳሌ በዓለም አቀፍ ደረጃ ትልቅ የሚሽነሪ አገልግሎት ያላቸው ሞራቪያን ቸርቾች ናቸው። ሞራቪያን ማለት ከ1470 እስከ 20ኛው ክፍለ ዘመን የነበሩ 600 አባል ኖሯቸው 300 ሚሽነሪ ላኩ ብቸኛ ናቸው። በእነሱ ሌቭል ሚሽነሪ አንደኛው ሚሽነሪ ማገልገል ሚሽነሪ የመላክ ቤተክርስቲያናትን በተለያየ ስፍራ የመላክ ወንጌልን በሰው ልጆች የማድረስ ሲሆን ሁለተኛው ወንጌል የሚደርስበት መንገድ ወደ ዓለም ሁሉ ሄዱ ማለት ይሄ ሚዲያ ነው። ስለዚህ ይሄ ሚዲያ ለምሳሌ ኤርትራ ውስጥ ያለ ሰው በትግርኛ ቋንቋ የሚሰማኝ ከሆነ እኔ ለምጄ ሚሽነሪዎች እኮ የምንማረው ምን መሰለሽ የሆነ ሀገር ሊሄዱ ሲሉ ቋንቋውን ተምሮ ይመጣሉ።
ቋንቋው ባህሉ አለባበሳቸው አመጋገባቸው ተመችቷቸው አይደለም ግን ወንጌል ነው ፐርፐዙና ከዚያ አንፃር ሚዲያን ለዲጂታል ለሚሽነሪ አገልግሎት መጠቀም ዲጂታሉን በሙሉ ሚስዮናዊ የማድረግ ወንጌል ተኮር የማድረግ ስራ መስራት አለብን እላለሁ። በጣም ደስ ይላል። ዛሬ ስለ ሚሽን ይሄን ያክል ካልን እስኪ አሁን እንግዲህ የኢትዮጵያ ወንጌላውያን ሚዲያ ደረጃ ስናየው ጥሩ የሚባል ደረጃ ነው ያለው። ኦፍ ኮርስ አወንታውም አሉታውም ጎን ሊኖረው ይችላል። ግን በፖዚቲቭ ወይ ደግሞ በጥሩ ጎኑ ነውና ጥሩ የሚባል ደረጃ ላይ ነው ያለው። እኔ እንደኔ እይታ ደግሞ የኛ የትግርኛ ተናጋሪ ቋንቋ ሚዲያ ሳይው ደግሞ ገና ጅማሬ ላይ ነው ያለው። በኔ እይታ ጀነራላይዝ አድርጌው እንዳልሆን በኔ እይታ ነው። ሶ እስኪ በኢትዮጵያና በትግርኛ ተናጋሪ ክርስቲያኖች መሃል የሚዲያ መካከል ሊኖር የሚገባው ትብብር ምን መምሰል አለበት? እስኪ በግልህ መመለስ ትችላለህ፣ እንደ ተቋምም እንደ ህብረትም መመለስ ትችላለህ። በጋራ ለመስራት ምን አይነት ስልታዊ እቅዶች መኖር አለባቸው ብለህ ታስባለህ? በመጀመሪያ በኤርትራ ስላሉ ክርስቲያኖች በጣም ሪስፔክት አለኝ እኔ ማለት ታሪኮችን ስናጠና በቅርብ አንዲት እህታችን የጻፈችው መጽሐፍ ነበርና እርሱን አስተዋውሼ ነግሬሻለሁ። እሺ። እና አይሲን የተመረቀውና የሚሽነሪዎች ነውና ኤርትራ ውስጥ ያሉ በጣም በርካታ ክርስቲያኖች በብዙ መከራ ውስጥ ያልፋሉ። ከወንጌል አንፃር እስር ቤት ናቸው አብዛኞቹ እና ስለ ወንጌል መታሰር እኛ ሀገር ከደርግ ዘመን በኋላ ብዙም ቀርቷል። አሁን እዚህ ብዙ ሰው ስለ ወንጌል ብዙ አይታሰርም። ስቲል ነው ስለ ወንጌል የሚታሰሩባት ሀገር ናት ኤርትራና እዛ ላሉ ክርስቲያኖች ትልቅ ክብር አለ፣ በጣም ትልቅ ክብር አለ። ምክንያቱም ወንጌልን በዚህ ልክ 15 20 ዓመት ከዛም በላይ ታስሮ ለወንጌል ሲባል የሚከፈል ዋጋ ቀላል አይደለም። ስለዚህ ለነሱም ለቤተሰቦቻቸው እዛ ላሉት ቤተሰቦቻቸውም ትልቅ አክብሮት አለ። እንግዲህ ይህንን ካልኩኝ በኢትዮጵያና እንግዲህ ክርስቲያን በሁለት መልክ ከፍዬ ይሄንን ነገር ላስረዳ። እሺ። አንደኛ እኛውን እንደ ማህበር ለምሳሌ አብራችሁን ስሩ ብለው እዚህ ያሉ ክርስቲያን ትግርኛ ተናጋሪዎች ወይም ኤርትራውያን የሚጠይቁን ከሚዲያ አንፃር ስልጠና በመስጠት አብረን በመቆም አብረን በማገልገል እንሰራለን። ምክንያቱም ወንጌል እስከሆነ የሚሰበከው በማንኛውም ደረጃ ወንጌልን ለመድረስ የሚያስችል ማንኛውም ነገር ላይ እኔ አብሬ እሰራለሁ። ተቋማችንም እንደዚህ ይሰራል። ስለዚህ ከዚህ ነገር አንፃር ከማደራጀት ቢሆን ስልጠና መስጠት ቢሆን ምክር ቢሆን ማንኛውም ነገር ቢሆን በዚህ ቦታ ላይ የሚሰሩ ወገኖቻችንን አብረን ለመስራት ፈቃደኛ ነን። ስለዚህ ትብብሩ ምን ሊመስል ይችላል የሚለው አንደኛ በዚህ ነገር ላይ የሚሰሩ ወጣቶች በዚህ ነገር ላይ የሚሰሩ ወገኖቻችን ምን እንደሚያስፈልጋቸው ምን እንደሚፈልጉ ማወቅ ይፈልጋል። ለምሳሌ አሁን አብዛኞቹ ክርስቲያን ሚዲያዎች እንግዲህ በጣም ገርሞኛል። እንግዲህ አሁን ወንጌል መሰማት ይችላል ሲባል እና ክርስቲያን ሚዲያዎች ከወንጌላውያን ሚዲያ ማህበር ጋር በተጠይቀኝ በግሌም በማንኛውም መልኩ አብሬ ለመስራት እፈልጋለሁ። ይሄንን ስናደርግ እነሱ ለምሳሌ በዚህ ጉዳይ ላይ የሚሰሩ ወጣቶች ማናቸውም በሚዲያ አቅጣጫ በዚህ አግዙን፣ በስልጠና አግዙን፣ በፖሊሲ አግዙን፣ በህግ አግዙን፣ ስልጠና ስጡልን፣ አብራችሁን ስሩ የሚለው ኤኒቲንግ አብረን ለመስራት እንፈልጋለን። ግን ይሄ የነሱ ፈቃደኝነት ይፈልጋል። ለምሳሌ መጥቶ ከኛ ጋር አብረው ለመስራት አብረው ለማየት በጣም እሱን ለማድረግ ይፈልጋልና በእነሱ በኩል በዚህ በኩል የሚሰሩ ክርስቲያኖች የሚዲያ አባላት በሙሉ ማንኛውም መልኩ የሚሰሩት ማንኛውም እገዛ ሲፈልጉ ከኛ ጋር መነጋገር፣ ስልጠና ከፈለጉ ምክር ከፈለጉ አብረን እንሰራለን ማለት ነው። እንቆማ በትክክል ከዛ በተጨማሪ
እና እኛ ደግሞ አይ ይሄን አቅጣጫ ተከተሉ እንደዚህ አይነት ነገር ተጠቀሙ የሚለውም ምክር ካለን ደግሞ አብረንም በመለገስ በማንኛውም መልኩ እንትላለን የኛ በር የኔም በግሌ ክፍት ነው ማህበራችንም ክፍት ነው በጣም ደስ ይላል እንግዲህ አንተም በግልህም ማህበሩ የሚታወቀው በዚህ ነው ለሁሉም ፖዚቲቭ አይነት እይታ ነው ያላችሁና በጣም ደስ ይላል እንግዲህ ይሄ ኢንተርቪው በተለያየ የዓለም ክፍል ሆናችሁ ይሄ አሁን ዘርሽ ሲለው የነበረ የምክርም የፖሊሲም የህግም የተለያየ ነገሮች የምትፈልጉ በዚህ ስክሪን ላይ ያለው ስልክ ቁጥር ወይ ደግሞ በዚህ ስክሪን ላይ ያለው የቴሌግራም ቻናል ኮንታክት ማድረግ ትችላላችሁ እስኪ ያገገለ ታይክሽ ደስ ይለኛል አንቺ ለምሳሌ በትግርኛ ቋንቋ የሚሰሩ ሚዲያዎችን ምን ያህሉን ታውቂያቸዋለሽ ፐርሰናሊ የሚሰሩትን ምን ያህል ታውቂያቸዋለሽ ተጠያቂዋ ስትጠይቅ ለመጀመሪያ ጊዜ ይመስለኛል ብዙ አላቅም እውነት ለመናገር አሁን መንፈሳዊ የሉም ነው ወይስ አሉ አሁን አንደኛ ብቅ ይሉና ይጠፋሉ ለምን ካልከኝ ብዙ ተግዳሮት አሉ ለማዋሸት ማንችለው ነገር ነው ራሱ ሚዲያው ታውቃለህ እንግዲህ ሌላንተ ስቱዲዮ ክራዩ ካሜራው ምኑ እሱ ለራሱ በጣም ትልቅ እንትን ነውና እሱ አስደንግጧቸው ከሚዲያ የጠፉ ሰዎች አውቃለሁ ፐርሰናሊ አንድ ሁለተኛ እዚህ ጀምሩትና በፕሮሰስ ጉዳይ ወደ ውጪ ሲሄዱ እዛ ኑሮ ለማሸነፍ ይቀጥላሉ ይዘናጋል እና በአለማዊ ብዙ የተሳካላችሁ ጓደኞች አሉ በአለማዊ ዙሪያ በዚህ በክርስቲያን ግን እኔ ካልተሳሳትኩ እዚህ አዲስ አበባ ውስጥ 3 ሰዎች ነን ያለው እና ይሄ የኔ መልስ ይመስላል እስኪ ምን ግልጽ ነው ያስባል እንደ ቲቪ ስቴሽን ከጠየቀኝ ማቃቸው ለድርጅቶች አሉ እሺ እዚህና ትግራይ ያሉ አሁን ስማቸው ለጊዜው ባንጠቅስ ጥሩ ነው ግን እዚህ አዲስ አበባ ያለ እንትን አለ ትግራይ ውስጥም ያለ አንድ ሴክሽን አለ እሺ እነዚህ አቃቸዋለሁ ታንክ ዩ ተመልሶ እሺ አሁን ከማህበረሰቡ እንውጣና ስለ ሚዲያ ኃይል ቅድም ትንሽ ነካ አርጋው ነበር እሱና አውራ ሚዲያ በጣም ፓወርፉል ነው መጠቀም ከቻልንበት እና ሚዲያ ለመጠቀም ቴክኒክ ብቻ ሳይሆን የይዘት ኮንቴንት ምንለው ነገር ጥሩ መሆን አለበት ጥራት መኖር አለበት እንላለና የኤርትራ ማህበረሰብ ሚነካ ሚማርክ ለውጥ የሚያመጣ ይዘት ወይ ደግሞ ኮንቴንት እንዴት መፍጠር እንችላለን ለረጅም ጊዜ እንደ በጽሁፍም እናቃለን በሚዲያ በተለያየ እንዴት መፍጠር እንችላለን ይሄ ለኔም ነው ምክሩ ምንድነው መሰለሽ መጀመሪያ ደረጃ ለምሳሌ አንድ ማህበረሰብ ለመድረስ ያ ማህበረሰብ ማወቅ ኢምፖርታንት ነው ምንድነው ያስፈልገው ምክንያቱም ማንኛውም የሚዲያ ኮንቴንት ወጥቶ ሰው የሚነካው ከማህበረሰብ ውስጥ ያለ አጀንዳ ሲነካ ከዚህ ነገር አንፃር ለምሳሌ አንድ ቲም ስቶሪ የሚባል እግዚአብሔር አምላክ ትውልድን ሰጣለው አለ ከዛ እሺ ያለና እግዚአብሔርን ታዞ ቁጭ ማለት ጀመረ ከዛ እግዚአብሔር አንድ ቀን ይሰጣው እግር ኳስ ክለብ ከፈተ እግር ኳስ ቡድን አቋቁምና ቶርናመንት እግር ኳስ አዘጋጅ በዛ የሚመጡትን ሰዎች ፋይናሊ ወንጌል ይሰማል ሰው ኳስ ይወዳል ኳስ ብሎ የሚመጣ ሰው ፋይናሊ ወንጌል ይሰማል በዛ ይደናል ምን ማለት ነው ትውልዱን አድሬስ የምታረጊበትን መንገድ ማሰብ በጣም ያስፈልጋል ለምሳሌ ወጣት ላይ ስትመጪ ምን አይነት ኮንቴንት ያስፈልጋል ለወጣት ለብቻ ነው ኮንቴንት የሚሰራው ለትልልቆች ትልልቅ ኮንቴንት ነው የሚሰራው በስደት ላሉ በስር ላሉ በምን ላሉ የማጽናናት የተስፋ መልእክት ነው የሚሰራው ገባሽ ወጥቼ ነገ ወንጌል ሰብካለሁ ተስፋ የለኝም ብሎ ለሚያስብ ሰው ምንድነው እየሞተ ሊሆን ይችላል ያሰው ምንድነው የምታደርሺው እስር ቤት ነው በአንድም በሌላ ሚዲያሽን ሊሰማ ይችላል በስር ላይ ያሉ ቤተሰቦች እስረኛ የታሰረ ቤተሰብ ያላቸው ቤተሰቦች አሉ አባትየው 20 ዓመት ታስሮበት ያላየ ልጅ ምን ብለሽ ነው የምታጽናኘው አየሽ ከወንጌል አንፃር ለነዚህ የሚሆን የማጽናናት ሁለተኛ ሆፕን ክሬት ማድረግ ነው በስትራግል ውስጥ ለሚያልፍ ማህበረሰብ ክሬት መታረጉ ተስፋ በጣም ኢምፖርታንት ነገር ተስፋ ባይኖር ዋጋ የለንም ያርሰናል ደጋፊ ነኝ እንኳን ደስ አለ ትላንት ማሸነፋችኋል እኔ
በጣም ስትሮንግ ሆኖ እንደደገፉት ምናምን አይደለም። እንግዲህ 17 ዓመት ይሆነኛል ስቆጥርና አጫሉ ሁንዴሳ የተናገረው ነገር ሰሞኑን ሲወራ ታየዋለሁ። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር የሚል አባባል ተናግሯል። በጣም አሜዚንግ በእኛ ላይፍ ስታይል እናምጣው። ነገ ባይኖር ኖሮ መኖር አያጓጓም። ተስፋ ባይኖር ኖሮ መኖር አያጓጓም። ስለዚህ በዛ ማህበረሰብ ትግል ባለበት ማህበረሰብ ስለ ወንጌል ዋጋ በሚከፍል ማህበረሰብ መካከል ባይዘው ይሄ ማለት ለዳኑት ብቻ አይደለም፣ ላልዳኑት ወንጌል ለማያውቁትም ሆፕ በጣም ኢምፖርታንት ነው። ለነሱም ሆፕ ያስፈልጋል። ከክርስቶስ የበለጠ ደግሞ ሆፕ የለም። ስለዚህ አንድ የወንጌል ሴክሽን በጣም ያስፈልጋል። ያንግ ጀነሬሽን ቪዥነሪ የማድረግ ስራ በጣም ኢምፖርታንት ነው። እኔ ያቺን ምድር ሳስብ ከማስበው ነገር አንዱ በጣም ብዙ ወጣቶቿ ባለራዕይ ናቸው ወይ ያንን ምክንያቱም ሚዲያ ነው ማህበረሰብን የሚፈጥረው። አይተሽ ከሆነ ማህበረሰብ ሚዲያ ነው የሚፈጥረው። ሚዲያዎች ማህበረሰብን ክሬት የማድረግ አቅም አላቸው። ስለዚህ ማህበረሰብን ክሬት ለማድረግ ስታስቢ ደግሞ ወጣቱ ሆፕ እንዲኖረው መስራት አለብሽ። ሆፕ ቪዥን ነገ ምክንያቱም ነገ ካለ ነገ ምን እንደሚመጣው ዊዶ ነው ያቺ ሀገር ከወንጌልም አንፃር ከምንም አንፃር እንዴት እንደምትቀጥል ዊዶ ነው እግዚአብሔር ያውቃል። ግን ትውልዱ ሆፕ እንዲኖረው መስራት ሆፕ እንዲኖረው ባለራዕይ እንዲሆን መስራት ስኬታማ እንዲሆኑ መስራት በጣም ያስፈልጋል። ሚዲያ አቅም ነው። ሚዲያ መልእክት ነው። ሚዲያ ሁሉ ነገር ነው። ስለዚህ ከኛ በኮንቴንት ደረጃ ለምሳሌ አድሬስ ማድረግ የምትፈልጊው ማህበረሰብ ለመለየት ለምሳሌ አሁን ኢትዮጵያ ውስጥ ስትመጪ በጣም ብዙ አይነት ሚዲያዎች አሉ። የኛ ሀገር የሚዲያ ካልቸር አንደኛው ችግሩ የኮንቴንት መዛባት ነው። እኔም ፖድካስት አንቺ ፖድካስት ጀምሪ እኔም ጀምራለሁ እሱ ይጀምራል እሱ ያም ይጀምራል ፖድካስት ኢትስ ኦኬ ፖድካስት ነው። ግን what the content what the difference ምንድነው? ያንቺ ከኔ በምን ይለያል? የኔ ከሱ በምን ይለያል? አንዳንድ አድሬስ የምናደርግባቸው አቅጣጫዎች አድሬስ የምናደርግባቸው ምንትኖች ራሱ አይለዩም። ሁሉም ሰው እንትን ያለ ነው። ስለዚህ ከዚህ ነገር አንፃር ኮንቴንትን መለየት በጣም ያስፈልጋል። እዚህ ጋር ግን ዘርሽ ሶሪ መሀል ላይ ገባሁብን ብቻ ትንሽ ቻሌንጅ ባረከ ደስ ይለኛል። ለምን መሰለ አሁን በኢትዮጵያ ሚዲያ ስናየው ለሰይ 90% ከሚሰራበት ቦታ ሆኖ ነው ሚዲያው የሚያየው። አሁን አዲስ አበባ የተሰራ ከሆነ 90% አዲስ አበባ ነው የሚያየው። አሁን በእኛ በኤርትራኖች እንደ ፐርሰናሊ ሳየው እኔ እዚህ አዲስ አበባ ነኝ። አዲስ አበባ የምሰራው ለአዲስ አበባ ነው ለአዲስ አበባ ያሉ ኤርትራኖች ወይ ደግሞ ትግርኛ ተናጋሪዎች ብቻ ነው የሚሆነው። ይሄ ችግር አለ፣ በጣም ያጋጥመናል። ኡጋንዳ አለ ወንድማችን ኡጋንዳ ያለው ሲያዘጋጀው ኢየሱ እዛ ባለበት ኮንተንቱ የኡጋንዳ የሚወክል ነው የሚሆነው። ገባ? አሁን እኔ እዚህ ሳዘጋጅ እኔ 90% አፍሪካ ናቸው ተመልካቾቼ። አሉ ደግሞ ካናዳ ወንድማችን ሌላ ወንድማችን አለ። የሱ ደግሞ 90% ደግሞ እዛው ካናዳ ናቸው። አሁን ምን ያጋጥመናል? እንዴት አድርገን አንድ ላይ ኮላቦሬት አድርገን ለመስራትም አለ አይደል ጥያቄ የሚፈጠርብህ። አሁን እንደተበታተነ ህዝብ አሁን እኔ ለአሜሪካ ላሉ ሰዎች አድረስ ለማድረግ ትንሽ ይከብደኛል። አሁን እዚህ ላይ ምን ትለናለህ? ሐሳቤ ገብቷል አይደል? እዚህ ሆኜ እኔ አንድ ኮንተንት ሳዘጋጅ በተለያየ ዓለም ያሉ ሰዎች እንዴት አድረስ ማድረግ ይችላል? ኮንቴንቱ ላይ ነው ያለው ችግሩ ወይስ ቴክኒኩ ላይ ነው ያለው ችግሩ? ፕሊዝ ምንድነው? ለምሳሌ ኤርትራ ውስጥ ያለው ወጣትና አሜሪካ ውስጥ ያለው ወጣት እኩል ተግዳሮት የለው፣ እኩል ኒድም የለው፣ እኩል ቻሌንጅም የለውም። ሰው ቅድም ያልሽው አንድ ነገር ነው። ለምሳሌ አሁን በቅርብ አሜሪካን ሀገር ያሉ ኢቫንጀሊካል ቸርቾች አንድ ካልቸር አመጡ። ምን አይነት ካልቸር አመጡ? the third generation ነው the second generation። ምን ማለት ነው? አሜሪካን ሀገር ሆነው የተወለዱ ልጆችን የሚመጥን ሌላ እንግሊዝኛ ቸርች አስፈልጋቸው። ምን ማለት ነው? እዛ ነው የተወለዱት፣ እዛ ነው ያደጉት። ስለዚህ እነዛ ልጆችን አድሬስ ማድረግ የሚችል መንፈሳዊ ፕሮግራም ያስፈልጋል። ሄድና አማርኛ ከሚሰሙት ጋር ምናምን ብትዩ ያ ትውልድ ምን አይደለም እንትን አይደለም። ስለዚህ በዚህ አቅጣጫ ላይ የኮንቴንት መብዛት እጅግ ያስፈልጋል የሚለውን ላስቀምጥልሽና መስመሩን ላምጣልሽ።
ለምሳሌ እንደ ቤተክርስቲያን ስንመጣ እንደ ሚዲያ ስንመጣ ኤርትራ ውስጥ ያለውን ህዝብ ለመንካት ወይም በስደት ላይ ያለውን ህዝብ ለመንካት የሚያስችል የወንጌል ፕላትፎርም በጣም መስራት የሚዲያ ፕላትፎርም በጣም መስራት ዋናው ግቡ እሱ ይመስለኛል። ዋናው ግቡ ያ ይመስለኛል። በስደት ስር ላይ ያሉ በሬዲዮ ይሰሙት የነበረው ወንጌል ያሻግራቸው የነበሩ በጣም በርካታ ሰዎች አሉ። በእጅ የሚጻፉ ትራክቶች የሚደርሷቸው ሰዎች ነበሩ። ሚዲያ ተናገሪው እንጂ የት እንደሚደርስ ይዶ ነው አታውቂውም። በቃ ሄደው የማንን ልብ እንደሚቀይር አታውቂውም። እንግዲህ የወንጌል አማኞች ሚዲያ ለምሳሌ በኢትዮጵያ ቸርች ካልቸር ብነግርሽ በጣም ቀዳሚ ከሚባሉት ነው። እንደ ሀገር ነው ማውራሽ። እንደ ሀገር ለምሳሌ ኢትዮጵያ ውስጥ ምስክረ ብርሃን የሚባለው መጽሔት መታተም የጀመረው 1943 75-80 ዓመት ነው ማለት ነው። እንግዲህ ከዛ በኋላ ሜኖናይቶቹ መጥተው እዚህ ሀገር ላይ በጣም ብዙ ትራክቶችን በጣም ብዙ ኩራዝ አሳታሚ ድርጅት አሁን የነሱን የነበረው ሜኖናይት ማለት መሰረተ ክርስቶስ እና በሚዲያ የነዛ ትራክቶች እነዛ ሰዎች የሰሯቸው ነገሮች እየሄዱ ሰዎቹን እንዴት እንደሚነኳቸው ይደው ነው። ስለዚህ ኮንቴንቶችን መቀየር ያስፈልጋል። ለምሳሌ ሰከንድ ጄነሬሽን ከሆነ ታርጌትሽ ሰከንድ ጄነሬሽንን አድሬስ ያደረገ ኮንቴንት ክሬት ማድረግ ይፈልጋል። ለምሳሌ ወጣት ልጆች በጣም ያንግ ጄነሬሽኖችን ለዚህ ማሳደግ ይቻላል። ምክንያቱም ኮንቴንቱን ነው መቀየር ገባሽ? አሁን ያ መልእክት ግን ኤርትራ ውስጥ ላለው ወንጌል የሚሰማ ሰው ምንም አይደለም። ማይሽ የሚዲያዎቹ ዋና ኮር አጀንዳቸውና ፍላጎታቸው የትኛው ነው የሚለው መሰመር አለበት። ሁሉንም አድሬስ ለማድረግ አይቻልም። ላስረዳሽ። ለምሳሌ በዛ ማለት አሁን ስብከተ ወንጌል ከሆነ አሜሪካ ያለውንም እንዲያ ያለውንም መንፈስ ቅዱስ ስለሚያልፍ መካከሉ ይነካዋል። ገባሽ? ማንን መልእክት ሚዲያሽ ላይ ማንን መልእክትሽ ማንን እንደሚቀይር አታውቂም። ግን ለምሳሌ ያንግ ጄነሬሽን ያንግ ማለት አሁን ያንግ ጄነሬሽን የሆነን ህዝብ ለምሳሌ ስለ እስራኤላውያን ጥቂት ነገር ልንገርሽ። እስራኤላውያን ሁለተኛ ኦልሬዲ ከሰባ ጀምሮ ነው የተበተኑት ነው የሚባለው። ኢየሩሳሌም ከፈረሰች ኔሮ ኢየሩሳሌም ከጠፋች በኋላ ለ2000 ዓመት ሀገር አልነበራቸው ማለት ተበትነው ነበር። ግን ካልቸራቸውን አይለቁ። ለምን ነው ሲባል ሰዎቹ የሚነገራቸው ትራዲሽን አለ። አየሽ አሁን እንደዚህ አይነት ካልቸር ያላቸው ሀገራት አሉ። እኛ አካባቢ አንድ ነው ያው ተመሳሳይ ካልቸር ያለው ከኢትዮጵያ ጋር እንደዚህ ተብለሽ የምታድጊበት አይደለም። ገባሽ? ሶ ምን ማድረግ ይቻላል? ለያንግ የሚሆኑ ኮንቴንቶችን በያንግ ልጆች መስራት፣ በወጣቶች መስራት። ሰከንድ ጄነሬሽን ይሰራል። አሁን ዩቲዩብ ላይ የምትለቂ ከሆነ ሰከንድ ጄነሬሽኖችን አድሬስ የሚያደርግ የወንጌል መልእክት ታደርሻለሽ። ግን ዋናው ህዝብ ማጆሪቲው ምን ላይ ነው? ጥናት ነው መሰለኝ። ማጆሪቲው ምንድነው የሚያስፈልገው? ምንድነው የሚያስፈልገው? ስለዚህ ያንን ካገኘሹ ማጆሪቲው ላይ ያተኮረ ኮንቴንት ክሬት ማድረግ ይቻላል እና ትውልድን ነገን ሆፕ ማሳየት፣ የእግዚአብሔርን ቃል እውቀት ማስታጠቅ፣ ትውልድ ለእግዚአብሔር ወንጌል ኃይል እንዲነሳ ማድረግ፣ ትውልድ በጣም ቲንከር እንዲሆን መርዳት። እኔ በጣም እገረማለሁ። የቤተክርስቲያን ሚዲያዎች ናቸው ትውልድን የሚቀይር ሀሳብ ማምጣት ያለባቸው። መንፈሳዊ ሚዲያዎች ናቸው ትውልድን የሚቀይር ነገር መፍጠር ያለባቸውና ከዚህ አንፃር በዚህ አቅጣጫ መሰራት ይችላል ባይ ነኝ። ዋው ቴንክ ዩ ሶ ማች። ቴንክ ዩ በጣም ደስ የሚል ምክር ነው እና ለብዙዎችም ይሄ ፕሮግራም ለሚመለከቱት ይጠቅማል ብዬ አስባለሁ። እስኪ ወደ አሉታዊ ተጽዕኖ እንሂድና በማህበራዊ ሚዲያ ላይ የሚታዩ ሐሰተኞች ትምህርቶች ወይ ደግሞ አሉታዊ ተጽዕኖ የምንላቸው አሉ። እነዚህ እንዴት ነው መመከት የምንችላቸው? እንዴት ነው ክርስቲያናዊ ሚዲያ ይሄ መመከት የሚችለው? እንዴት ነው ሰዎች ፕሮቴክት ማድረግ የምንችለው? ምን ስልት መከተል አለበት? ሚዲያዎች ምን መከተል አለበት? ያ እሺ ሚዲያ ወይም ደግሞ ቤተክርስቲያን በዘመኑ ሐሰተኛ አስተማሪና ነብይ ያጣት በየዘመኑ ቤተክርስቲያን ከሁለተኛው ሴንቸሪ ጀምሮ ብድግ ብለው
ክርስቶስ ላይ ትሪኒቲ ላይ ቤተክርስቲያን ላይ ሁሌ ተነስተዋል ያስተማሩት በየዘመኑ የነበሩ ቤተክርስቲያን አባቶች እነዛን ዲፌንድ አድርገዋል አንዳንዶቹ በጽሁፍ አድርገዋል አንዳንዶቹ በአካል በጉባኤ መካከል አድርገዋል ስለዚህ የሐሰት ትምህርት የሐሰት ልምምድና የሐሰት ወይም ያልተገባ የህይወት ምልልስ በየዘመኑ አለ ሶ በዚህ ዘመን ያለውን ነገር ደግሞ በሚዲያ አቅጣጫ ላይ አፖሎጂቲክስ ወይም ዲጂታል አፖሎጂቲክስ የሆነ ስራ ለመስራት ሁለት ነገር በጣም ኢምፖርታንት ነው ብያምናለሁ እሺ የመጀመሪያው ራይት የሆነውን ስክሪፕቸር የማስተማር ስራ መስራት ራይት የሆነውን የእግዚአብሔር ቃል የማስተማር ስራ መስራት ለምሳሌ አንን ሰው ስተተኛ ነው ስትዩ እውነቱ ምንድነው what the truth ምክንያቱም እውነቱ ነው አይደለ ሐሰቱን ዲፋይን የሚያደርገው እውነት ሲኖር ነው ሐሰት የሚኖረው አንድ ጻፊ ምን ይላል እውነተኛ 3 ብር ከሌለ ሐሰተኛ 3 ብር አይኖርም ስለዚህ ፌክ 3 ብር እውነተኛ 3 ብር በሌለበት ሐሰተኛ 3 ብር ቢሰራ ስለሌለ ሰው አይቀበለውም በቃ ፌክ ነው የሚሆነው ስለዚህ ምን ማድረግ አለብን ካልሽኝ የመጀመሪያ ትሩዝን የማስተማር ስራ እውነተኛውን ተወልድ ስለ ቤተክርስቲያን ስለ ክርስቶስ ስለ ድነት ስለ ጽድቅ ስለ ቅድስና ስለ ፋይናንስ ትሩዝ አለ ቢብሊካል ትሩዝ ሰውን እዛ ላይ ማስተማር ብቻ ግን አይደለም አሁን የመጀመሪያው ግን ብቻ ግን አይደለም ምክንያቱም በኢየሱስም ዘመን ከዛ ከኢየሱስ ዘመን በኋላ በሐዋርያቱም ዘመን ከሐዋርያቱም ዘመን በኋላ እስከ አራተኛው መቶ ክፍለ ዘመን ድረስ ልጅ ያልተነሳ ያሰት ትምህርት ይላል ሰባሌዎስ የተነሳው በዛ ዘመን ነው አሪዮስ የተነሳው ሌሎችም ኖስቲኮችም የተነሱት በዛ ዘመን ነው ምን ማለት ነው እስቲ ቤተክርስቲያንን ከመንፈሳዊነት ይልቅ ቁሳዊ ያደረጉ ነበሩ ቤተክርስቲያን ክርስቶስን ከመንፈሳዊነቱ ይልቅ ወይም ከአምላክነቱ ወይም ደግሞ የሥላሴ አንዱ አካል ከመሆኑ ይልቅ ፍጡር ያደረጉ ነበሩ በጣም አንዳንዶቹ ደግሞ ክራይስትን ዲቫይን ወይም ደግሞ አብቻ ያደረጉ ነበሩ ስለዚህ በየዘመናቱ ለነበሩ ነገሮች ቤተክርስቲያን ላይ ያሉ መሪዎች መልስ ሰጥተዋል ሲሰጡ ግን እውነተኛውን ያስተማሩ ስለዚህ ሚዲያው ላይ ያለው ዲጂታል አፖሎጂቲክስ በጣም አስፈላጊ ነው አስፈላጊ ብቻ ሳይሆን ምናልባት አስፈላጊነቱን በዚህ ዘርፍ የሚያገለግሉ ሰዎችን በጣም ቢረዱት ደስ ይላል በጣም አስፈላጊ ነው ግን ሲያስፈልግ አላን ሰዎች ምን ያደርጋል ምናምን ነው እንደዛም ባይ ዘ ዌይ ዲጂታል አፖሎጂቲክስ በመኖሩ የተጠበቁ የተሰሩ በርካታ ስራዎች አሉ የተለወጡ ግን ዲጂታል አፖሎጂቲክስ መጥፎ ጎኑ ምንድነው መሰለሽ ስድብ ተኮር ሲሆን ትችት ብቻ ተኮር ሲሆን ምክንያቱም አስተምሮት ከሌለ ሁለተኛ አስተምሮ በሌለበት ከሆነ አደጋ አለው ስለዚህ በዚህ አሁን ምክንያቱም ከድንበር ስህተት ድንበር የለሽም ኢትዮጵያስ ሚሰራ ኤርትራስ ማይሰራ ኤርትራስ ኬንያስ ማይ አይደለም ኤቭሪዌር ክርስትና ባለበት ሁሉ እንደዚህ አይነት ነገሮች ሀፕን ያደርጋሉ ስለዚህ በዚህ ነገር ላይ የሚሰሩ ሰዎች አንደኛ አስተማሪዎች ወይም ደግሞ ለሚያወሩት ነገር ለምሳሌ ዲጂታል ፖለቲክስ ላይ ያሉ ስህተቶች ብዬ ከማምናቸው ነገሮች አንደኛ ለሚሰጡት ነው ለሚሉት ነገር የሚያቀርቡት አስተማሪና እውነተኛውን የማስረዳት ሁለተኛ ሐሰተኛውን ዲፋይን አድርገው ረግጠው የመምታት ምን ማለት ነው ሶስተኛ ግለሰባዊና ሰዋዊ ጥላቻ ከማድረግ ይልቅ ትሩዝን መንቀፍ ሰዎች አይተከሱ ማለት አይደለም ጻፍ ቅዱስ ላይ ሰዎች ተጠቅሰዋል ስተኛ ስተምሮ የነበራቸው ስማቸው ሜንሽን እየተደረገ ተነግሯል ሶ ምንድነው ካልሽን ግን ዲጂታል ፖለቲክስ በጣም ኢምፖርታንት ነው ግን መጀመሪያ እውነተኛው ማስተማር ያስፈልጋል ለምሳሌ ክርስቶሎጂ ላይ ወይም ነገር ክርስቶስ ላይ የሳቱ ሰዎች ቢኖሩ እዛ ላይ ትክክለኛውን ነገር ክርስቶስ አስተምራለሽ ስታስተምሩ ሰተቱ ይወድቃል አንደኛ ሁለተኛ የተዘሩ ስህተት መረዳቶችን ተሞግጫለሽ ስትሞግጪ በዚህ በተማርሽው እውነተኛ መረዳት ነው ማለት ነው ስለዚህ ሚዲያው አስተኛ የሚዲያ አካላት አስተኛ ሚዲያ ላይ አስተኞች አሉ ምንም ድርድር የለም ለሁሉም ክፍት ስለሆነ ለሁሉም ክፍት ስለሆነ ለምሳሌ ሁለተኛ ነገር ልንገርሽ አንደኛው አገልጋይ የሆኑ ሚዲያ የሚጠቀሙ አሉ ሁለተኞቹ የሚዲያ ሰዎች አሉ ሁለቱ በጣም የተለያዩ ናቸው የሚዲያ ሰዎች ሆነው ባለሙያ ናቸው አንዳንዶቹ ግን አገልጋይ ናቸው ግን ሚዲያ ይጠቀማሉ ስለዚህ በሁለቱም መልኩ ማየት እንችላለን ፖለቲክስ የሚሰሩ ሰዎች ወይም እቅበተ እምነት የሚሰሩ ሰዎች ወደ ሚዲያው ሲመጡ አገልጋይ ከሆኑ አገልግሎታቸው ነው በዚህ የሚገለጠው ማለት ነው
የሚዲያ ሰዎች ላይሆኑ ይችላሉ አገልጋይ ሊሆኑ ይችላሉ ግን ምንድነው ብዙ ጊዜ ሐሰትን መግለጥ አንደኛው ዲፓርትመንት ነው ሶስት አይነት ነገር ልንገርሽ አንደኛው የመጀመሪያው ነገር ዲፕሩፌማር የማስተማር ለሚጠይቋችሁ መልስ ለመስጠት ዘውትር የተዘጋጃችሁ ነው የማስተማር የማስረዳት እውነትን የመግለጥ ነገር ሁለተኛው ጨለማን ግልጡት ነው የሚለው ኤክስፖዝ የማድረግ ነገር የመከላከል ነገር ሶስተኛው የማጥቃት ነው ማጥቃት ምንለው ምንድነው አንዳንድ ትምህርቶች ገና ከመገለጣቸው በፊት ገብቶሽ ሪሰርች ሰርተሽ አስቀድመሽ ፍሬ ሳያፈራ የመምጣት ስራ ቀድሞ ገና ማለት ስለዚህ በዚህ ስታንዳርድ ላይ ካደገን እቅበተ እምነት በሶሻል ሚዲያ በጣም ያስፈልጋል እቅበተ እምነትን ማን ይስራው ሲባል አንደኛ ለዛ ለሚያነሳው ሐሳብ በቂ የሙግት ማቅረብ የሚችል ሰው ለማናን ሰዎች ዝም ብሎ የሆነ አጀንዳ ያረሱና አቴንሽን ያገኛሉ ኦኬ ሌትስ ቶክ ዲቤት ኦን ዘ ቴብል ስትያቸው አይችሉም ስለዚህ እንደዚህ ረስተቶች እናንፈጥር በዚህ መልክ ነገሮቻችንን ማድረግ ያስፈልጋል ዋው ታንክ ዩ በጣም ደስ ይላል ታንክ ዩ ብዙ የተማርኩ እኔ ራሴ እስኪ ዘርሺ ሜቢ ካለን ጊዜ አንፃር ለመሄድ በመጨረሻ በሚዲያ አገልግሎት ለተሰማሩ ወይም ፍላጎቱ ያላቸው ግን መውጣት ያልቻሉ ወጣቶች በሁሉም በትግርኛ ተናጋሪም በአማርኛ ተናጋሪም ላሉ ለሚመለከቱን የምታስተላልፈው መልእክት ካለ በመጀመሪያ አንቺ ቴንክ ዩ ማለት ፈልጋለሁ ዌልካም ለዚህ አይነት እድል ስለሰጠሽኝ መጥቼ እንዳወራ እድል ስለሰጠሽ ሁለተኛ ስለምትሰሪው ስራ ማለትም ቀላል አይደለም የሰራሽው ያለሽው ስራ ብዙዎች ምስክርነት መስማት ዘመን ይመጣል ባንቺ ሚኒስትሪ ነው ይዳን ነው ባንቺ ሚኒስትሪ ነው እንደዚህ ሆነ ነው የሚሉሽ ብዙ ተሰማያለሽ ከዚህ በኋላ በእርግጠኛነት ምክንያቱም መሰሪያቸውን ስራዎች ከአገልግሎት አንፃር በጣም ስለማቅ ማለት እንግዲህ ከሚዲያ እናመልጥ ትውልድ መንቃት አለበት ከሚዲያ እናመልጥም ስለዚህ ሚዲያውን መያዝ አለበት ሚዲያውን የወንጌል አማኝ የሆነ በሙሉ የትም ይሁን የትም ሚዲያውን መቆጣጠር አለበት በራይት ኮንቴንት በራይት ዝግጅት በራይት በሆነ አቅም ሚዲያዎችን መያዝ ያለብን ለምን ካልሽኝ ቀጣይ ዘመናት ሚዲያ ቤተክርስቲያንን በብዛት አንፃር ድራይቭ የሚያደርገው ሚዲያ ነው እኔ ምንድነው ምነው በሚቀጥሉት 5 አመታት ቤተክርስቲያን ላይ ካልሰራች ሚዲያ ላይ ያልሰራች ቸርች ነው ቀጣይ 50 አመት ወደ ኋላ እንደምቅረት ነው ምክንያቱም የኤአይ ዘመን መተናል ኤአይ የማይገባበት ወጫው ባይሆን በሁሉ ነገር ውስጥ እየገባ ነው እየተወጣወጣ ነው ነገሩ ምን ማለት ነው የኤአይ ጄነሬሽን አንዳንድ ትውልድ ይከብደዋል ግን ያንግ ጄነሬሽኑ ለኤአይ በጣም ቅርብ ነው ለምን ብዙ ነገሩን ስለዚህ ቸርች መንቃት አለባት ባይዘው ትውልዱ እንዳያመልጣት በጣም መንቃት አለባት የኔ መጽሐፍ ዋና ሲጻፍ ሁለት አጀንዳ አለው ሶስት አጀንዳ አለው በዋና አንደኛው ሚዲያ ላይ ያለን ወጣቶች ሚዲያን እኛ አልጀመርነው ከኛ በፊት በጣም በርካታ አባቶች በርካታ የሥነ ጽሑፍ ሰዎች በርካታ የሬዲዮ ባለሙያዎች በርካታ ሰዎች አልፈውበታል 80 አመቱ ነው የወንጌላውያን ምን ማለት ነው በጣም ትልልቅ ስራ የሰሩ የሚዲያ ሰዎች አሉ ብዙዎችን ለወንጌል ያበቁ ብዙዎችን በወንጌል የለወጡ የሚዲያ ሰዎች አሉ ያንን ታሪክ ማሳወቅ ነው ሁለተኛ የሚዲያና የመጽሐፍ ቅዱስ የሚዲያ ፕሪንሲፕሎችን ማወቅ አለባቸው ለዛ ነው የሰራሁት ምክንያቱም ህገ መንግስት አናውቅም ማንን ስንሳደብ ማንን ስንነካ ማንን ሳንነካ በጋዜጠኛው መብቱንና ግዴታውን አያውቅም የህግ ተጠያቂነት የህግ ኃላፊነትና ተጠያቂነቱን አያውቅም በዚህ አንፃር በጣም በርካታ ክፍተቶች ስላሉ እሱን ለመርዳት ነው ለማገዝ ሶስተኛ ቤተክርስቲያንን ለሚዲያ ለማንቃት መሪዎችንና ቤተክርስቲያን ወጣቱ ትውልድ ሚዲያን መያዙ አይቀርም ግን በሮንግ መያዝ የለበትም ስለዚህ ወጣቱ ሚዲያ ላይ መስራት ፈልገው አቅሙ ተሰጥቶ ያላቸው የፈሩ ሰዎች ሚዲያውን ያዙት ካልያዛችሁት በተያዙ ሰዎች ተመራላችሁ ገደሉ ሚዲያውን በያዙ ሰዎች ኢንፍሉዌንስ ይደረጋሉ ስለዚህ ሚዲያውን ያዙት ወጣቶች ስፔሻሊ መንፈሳዊ ነገር ላይ በደንብ መስራት የሚፈልጉ ሰዎች ሚዲያውን በደንብ እንዲይዙት ኢንከሬጅ ያደርጋሉ ኢንከሬጅ ያደርጋሉ በደንብ ነው ማድረገው ለምሳሌሽ
አሁን እንድሩ አይደለም። ምናልባት አሁን እኛ ማህበር ቢደራጅ ብዙ ነገር ላይ ቢደርስ በጣም ብዙ ወጣቶችን ማገዝ እንደሚችል አስባለሁ። ያ ዘመን ብዙ ሚርቅ አይመስለኝም። እግዚአብሔር ይረዳል። አሜን። ምክንያቱም ትልልቅ ነገሮች ስለምናስብ ወጣት ልጆች እኔ ሆፕ ማድረገው ያንግ ጀነሬሽን ላይ ያሉትን ነው። ያንግ ጀነሬሽን ላይ ያሉ ሰዎች እንደኛ በተስቦ አይደለም የሚገቡት። ስልጠና ወስደው ተረድተው አቅም ተሰጥቷቸው እንዲገቡ አስባለሁ እና ከዚህ አንፃር በኤርትራ ወይም በትግርኛ ቋንቋ ተናጋሪዎችን በአማርኛ ቋንቋ የሚናገሩ ወጣቶች ወንጌል ላይ ትውልዱን እኔ በጣም ብዙ ክርስቲያኖች ቢዝነሱን መያዝ አለባቸው። በጣም ብዙ ክርስቲያኖች ኢንፍሉዌንስ ማድረግ አለባቸው ኔሽንን። በጣም ብዙ ክርስቲያኖች ክርስቲያን ሊገባበት የሚገባ ከኃጢአት በቀር የሆነ ቦታ ላይ ሁሉ ገብቶ ኢንፍሉዌንስ ማድረግ አለባቸው። ያንን ለማድረግ ሚዲያውን መያዝ ሚዲያው አንደኛው ፒለር እንደውም ዋነኛ ፒለር ነው ሚዲያ። ስለዚህ ከዚህ አንፃር በጣም እንዲበረቱ በኤኒ ታይም ነገር የምክር እርዳታ ማንኛውም ሀሳብ የሚፈልጉ ከሆነ ኮንታክት ማድረግ እኛንም ይችላሉ ባንቺ በኩል። ስለዚህ በርቱ ነው የምለው። ቀጣይ ዘመን የሚዲያ ዘመን ነው። በጣም ደስ ይላል። ዛሬ የመጨረሻ ጥያቄ ጠይቄያለሁ፣ ግን እንደው ስታወራ አሁን አንድ ጥያቄ ይሄ ዘርሽ አግኝቼው ሳልጠይቀው መለየት ማልችለው እንትን ማድረግ ማልችለው ጥያቄ ነው። ቤተክርስቲያንና ሚዲያ ብለህ አንስተሃል ትንሽ። አሁን እሺ በትግርኛ ተናጋሪ ብቻ ሳይሆን በሁለቱም ዘርፍ እንድትመልስልኝ ይፈልጋለሁ። እሺ ቤተክርስቲያን ለሚዲያ የምትጠቀመው የቀጥታ ስርጭት ለማድረግ ብቻ ነው። ይሄ ትክክል ነው ብለህ ታስባለህ? ሚዲያ እንዴት መጠቀም አለባት? አሁን መሰለሽ መሪዎቻችን ለሚዲያ መንቃት አለባቸው። ተራራዚያ ትውልዱ ቀድሞ ይነቃቸውና ትውልዱ ማዳን ማይችሉበት ሌቭል ላይ ይገባሉ። ምክንያቱም ትውልድ የተገራ ማንነት ስለማይኖረው ካልሰራንበት ቀድመን ካልሰራንበት ፕሮቴክት ስለማናደርገው አጠቃቀሙን ስለማያውቅ ይስታል ማለት ነው። ስለዚህ የቤተ ክርስቲያንን ትውልድ ለማዳን መሪዎችና ቸርች መንቃት አለበት። ለምን ይንቁ ነው ጥያቄ። አንደኛ ስለ ሚዲያ ያላቸው ነገር መንቃት አለበት። ትልልቅ ቸርቾች አሁን ለአንዳንድ ጉዳይ እኛ ጋር ይመጣሉ፣ የተለያየ እገዛ። አየሽ ቤተ ክርስቲያን ቀድማ ሚዲያ ላይ ስላልሰራች አንደኛ ሚዲያ ላይ ለቤተ ክርስቲያን መንቃት ያለባት፣ ሁለተኛ ወንጌል የማድረስ መንገድ ስለሆነ ትልቅ ኦፖርቹኒቲ ነው። ተቀድል የመጀመሪያው እንደ ወንጌል አማኝ በመሄድ ወንጌል መስበክ ነው ስራችን ነው፣ ተልእኮ ነው። ቤተ ክርስቲያን መትከል፣ ቤተ ክርስቲያን መትከል፣ ሚሽነሪ መላክ ምናምን። ሁለተኛው ግን ሚዲያ። ስለዚህ የመጀመሪያው ነገር መልእክቷን ለማድረስ ቤተ ክርስቲያን ለሚዲያ መንቃት አለባት። ሁለተኛ ዘመኑን ለመቅደም መንቃት አለባት። ዘመን ከቀደመን አሁን በሀገራችን በጣም ብዙ ከሌሎች እምነቶችም አንፃር ብዙ ሚዲያ ላይ የሚሰራ ተቋም ያለን እኛ ነን። ወንጌል አማኞች ነን። በጣም በርካታ ልጆች አሉ ወንጌል ላይ የሚሰሩ የተለያየ ነገር የሚሰሩ። እነዛ ልጆች ግን ቢታገዙ፣ ገባሽ፣ ስልጠና ቢሰጣቸው፣ አቅም ቢሰጣቸው ምናምን ቢኖራቸው ምን እንደሚጠቅሙ ማየት ነው። ስለዚህ ቤተ ክርስቲያናትም ሚዲያዎች ሊኖሯቸው ይገባል። በየአጥቢያቸው ስር የሚዲያ ዲፓርትመንት ልክ እንደ ጸሎት ዲፓርትመንት ያስፈልጋቸዋል። ጸሎት ዲፓርትመንት መንፈሳዊ ተቋም ነው፣ መንፈሳዊ ነገር ነው። ቤተ ክርስቲያን ዋነኛ ነገር ልክ ነው። ሚዲያ ዋና ዲስ ዴይስ ከዚህ በኋላ በጣም ኢምፖርታንት እና በጣም አስፈላጊ ነገር ነው። ስለዚህ ለምሳሌ ይሄን ለማስረዳት ምን አድርገሽ መሰለሽ፣ ለምሳሌ ስልክሽ እጅሽ ላይ ነው። እኔና አንቺ አሁን ከዚህ ልክ እንደጨረስን ስልካችንን ላይ ነው መረጃ የምናገኘው። ምን ማለት ነው? በቀላሉ በሰው ቤት ውስጥ በኪሱ ውስጥ መጣ ማለት ነው። እዚህ ያለ ጋሽ ጌታቸው ወለተ ስልጠና ሲሰጠን ኮምፒውተር የሚባል ነገር ሲመጣ በአንድ ትልቅ የመጀመሪያው ኮምፒውተር ሲመጣ ትልቅ ነው ማለት ከዛ እያለ እያነሰ መጣ። አሁን እጃችን ላይ እየመጣች ነው። ገባሽ? ከዛ አሁን ፓልም ላይ እንደዚህ ያለ ነው። በጣም ቀርቧል። ዓለም በእጃችን የተራቀቀ ነው፣ እጃችን ውስጥ ገባች ነው። ስለዚህ ቤተክርስቲያን ለሚዲያ አገልግሎት ሁሉን ነገር ዓለማዊ ማድረግ ትክክል አይደለም። ለምሳሌ ሙዚቃ ቸርቻው የምናመልክበት ሙዚቃ ቤተክርስቲያን የፈጠረችው አይደለም፣ የሆነ ሰንባዴ የፈጠረው ነው። ግን ለወንጌል ዓላማ እስከተጠቀመን ድረስ እንጠቀምበታለን። ሚዲያንም እንደዛ ነው። ስለዚህ ቤተክርስቲያንና መሪዎች አንዳንድ መሪዎች ጥቂት መሪዎች ነቅተዋል፣ ግን ለአቢዩዝ ያደርጉትም አሉ። አንዳንዶች አብዛኞቹ ግን ይፈሩታል ሚዲያ
የሆነ ጂሰስ ኔም በሩቅ ነው ገባሽ ሶ ያንን ነገር ለማስተካከል ቤተክርስቲያን አድቫይስ ነው ትልቅ አድቫይስ ቀጣይ 5 አመት የቤተክርስቲያን መልክ እንደዚህ ላይ ቀጥል ይችላል ለምን ሚዲያውን ኮንትሮል ቢችሉ ቤተክርስቲያናት ቸርቻቸው ውስጥ ላሉ ወጣቶች ሚዲያ ላይ እንዲሰሩና ስልጣን እንዲያገኙ ይስሩ በጣም መንቃት አለባቸው ላይቭ ፕሮግራም እንዲተከናወነ ምናምን እሱ ብዙም አይደለም ከጥቂት ጊዜ በኋላ ብዙም አጀንዳችን ላይ ሆን ይችላል ያለፉ ነገሮች አሉ በሚዲያ መስራት እንችላቸው ያለፉ አጀንዳዎች አሉ ያለፉ ነገርና ከዚህ ነገር አንፃር ሚዲያዎችን ቤተክርስቲያናትና መሪዎች ቤተክርስቲያን በአግባቡ ሚዲያ ለምሳሌ አንዳንድ ሚዲያ ላይ የሚፈጠሩ ስህተቶች ቀድሞ ቤተክርስቲያናት ያው አንዳንዴ ጀጅ አታርጊም ቤተክርስቲያን ላይ ያሉ ሰዎች ለቴክኖሎጂ ሩቅ ሊሆኑ ይችላሉ ግን ምን ማድረግ ይቻላል መሰለሽ ወጣቱ እንዲሰራ ወጣቱን መጠቀም ይቻላል ቤተክርስቲያን መሪዎች ወጣቱን ማሰልጠን አይተሽ ከሆነ ቴሌቪዥን ከመጣ በኋላ በኢትዮጵያ ቤተክርስቲያን ውስጥ ቪዲዮዎች ካሜራማኖች በስተዋል በጣም በርካታ ስራዎች ተሰርተዋል በጣም በርካታ ልጆች ወጥተዋል ስለዚህ ከዚህ ነገር አንፃር ቸርች በነቃሽ ቁጥር በጣም ብዙ ስራ መስራት ትችላለች ስለዚህ ከዚህ አንፃር በፐርሰንት ባስቀምጠው ቸርችና ሚዲያ መድረስ ካለብን ነገር አንፃር እንደው 1% ማልሰጠው በጣም ብዙ በርካታ ስራ ይጠበቃል ያስብ አቶ ዘሪሁን ግርማ ዘርሺ thank you so much የዛሬ እንግዳይ ስለሆንክ ብዙ ተምረናል ብዙ ቀስመናል ቀላል አይደለም ያነሳነው እንትኖች ርዕሶች ቀላሎች አይደሉም ሌላ ጊዜ በሌላ ስንገናኛለን ብያስባለሁ ለዛሬ ግን እዚህ እናበቃለን ማለት ነው ውድ ተመልካቾቻችን የዛሬ ፕሮግራማችን ይመስል ነበር ብዙ እንደተማራችሁ ተስፋ አደርጋለሁ የሚቀጥለው ሳምንት በሌላ እንግዳ እስከምንገናኝ ተባረኩ